አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናቸው? እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። ዛሬ የነጭ ዱቄት እንጀራ እንዴት እንደሚጋገር መጥቻለሁ። ዱቄቱን እያመስኩት ነው ማለት አንደኛው ከሆነ ዱቄቱ ትንሽ አመሳመስ በጣም እንዳያር ማለት ነው። እና የኔ ውዶቼ ይኸው ዱቄቱን እያመስኩት ነው ትላላችሁ እዚህ ጋር እና ደግሞ ቤተሰብ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እህታችሁ ነኝ፣ ከጎኔ ሆኑ እላችኋለሁ የኔ ወዶች። ብዙም ሳይሆን እንደዚህ ሞቅ ሞቅ አድርገን ማለት ነው። ኢንሻአላህ እንደሚያምር ተስፋ አለኝ። ቤተሰብ ምርጥ እንጀራ እንደሚሆን እርግጠኛ ነኝ። ኢንሻአላህ ተጎርቼ በኋላ እንዴ እንዳይፈላ ትላላችሁ። ውድ ቤተሰብ አሁን ትንሽ ነው የሚቀረው። ሁለተኛው ከሆነ እናንተ አትመሱት፣ ግን አንደኛው ከሆነ ማለት ነው ትንሽ ሞቅ ሞቅ ማድረግ አሪፍ ነው። ያላችሁ ውድ ፋሚሊ እስኪ ዛሬ ነገሩ ባለፈው ጋግሬ ምርጥ እንጀራ ነው የጋገርኩት። እንግዲህ ያው አረብ ሀገር ከባድ ነው። ዛሬ አምሮ አንድ ቀን አምሮ አንድ ቀን አያምርም። ይኸው በዚህ መልኩ እንትን ብያለሁ። ግን መነፋት አለበት የጓጓለው ስለሆነ እንትን ይሄ ሲታመስ እንትን ያለው አለ አይደል? እንዴ ተፈከ እዚህ ጋር እርሾውን አያችሁት? ማታ ነው በጥብጫ ያደርኩት። ይሄው አሁን አጠለዋለሁ ማለት ነው። ማታ አንድ ማንኪያ በትንሿ ማንኪያ ነው ያደረኩት እኔ እርሾ እና ዱቄት የተወሰነ ይኸው አሁን በቃሁት ማለት ነው። እዚህ ጋር ያቺ ነው ያጠለለውን ውሃ ጨርሼ ደፋሁት። ይኸው በአንድ እጅ ግን ከባድ ነው የእውነት። በአንድ እጅ ይዞ ስራ በጣም ከባድ ነው ትላላችሁ። ቆይ እስከምነፋ ጠብቀው ቤተሰብየው መፍቼ በዚህ መልኩ ማለት ነው። በደንብ ይታሻል፣ ግን በደንብ ነው የሚታሸው። በደንብ ታሹታላችሁ። አመስኩት ነፋውቲ ማለት የጓጎለ ነገር ምናምን ስላለ ሲታመስ አሁን በደንብ አሽቼ
መጋገሩን ሳቀጥን አሳያችኋለሁ። ጠብቁ። ስለማይመች በአንድ እጅ ይዞ ማሸት በጣም ከባድ ነው። ቤተሰቤው በዚህ መልኩ አቅጥኛለሁ ማለት ነው። በደንብ ነው ያሸሁት፣ ግን በደንብ መታሸት አለበት። ከወፈረባችሁም በኋላ ትንሽ ውሃ ጠብ ማለት ትችላላችሁ፣ ግን እንደዛ አልሞከርኩትም። እንግዲህ በዚህ መልኩ አቅጥኛለሁ። እንደውም እኔ አንዳንድ ጓጉሎብኛል ትላላችሁ ማለት መጀመሪያ በደረቁ አትሹት፣ ለዘብ አድርጉት እንዳይጓጉል ማለት ነው። ከጓጉሉ ደግሞ እንትን አይልም፣ ግን ኩፍ ሲል የጓጉለው ይጠፋል ማለት ነው። በዚህ መልኩ እንግዲህ 1 ሰዓት ወይም 2 ሰዓት ከዛ ደግሞ ስንጋግር እመጣለሁ። ከ1 ሰዓት ወይም ከ2 ሰዓት በኋላ ማለት ነው። በደንብ ኩፍ ማለት አለበት። ያንን ማሳያችኋለሁ። መልካም ቆይታ። እሺ ወዶቼ፣ ቤተሰቤው ተመልሰን መጥተናል። ትንሽ ጨው አደርግበታለሁ እኔ ማለት ነው። ጨው ትንሽ ይኸው እንደዚህ ኩፍ ብሏል በደንብ። ቤተሰቤው በዚህ መልኩ መጥተናል። በጣም አቅጥኛው ነበር እያያችሁ ነው። አሁን በጣም ወፍሯል። ወይ ባንድ እጅ ይዞ ስራ በጣም ከባድ ነው የእውነት። ይሄ መጥበሻውን እጃዋለሁ። ያው እኔ ጋር ማዞሪያ ምናምን የሚባል ነገር የለም ቤተሰብ። ያው ጆክ ምንም ነገር የለም። እንደዚህ ነው የምሰራው። ያው እንግዲህ የመጀመሪያ እንጀራ ይሄን ይመስላል ነው። እዚህ ጋርም ወጥ ሰርቻለሁ፣ ድንች ወጥ። ይሄው ላላችሁ እና አንዳንዴ ሲያምራችሁ እንደዚህ እየሰራችሁ ብሎ ቀላል ነው ቤተሰብ። ያው ከመግዛት መዳማችሁ ወጣ ስትል እስኪ እንክፈተው። መጥበሻው በጣም ስለጋለ ማለት ነው። ያው ይሄ መጀመሪያ እንጀራ ነው። እያችሁት ምርጥ ነው ይሄ። ያው ጆክ ስለሌለኝ እኔ በጭልፋ ነው የምጋግረው። ወላሂ ምንም ነገር የለም ቤት ውስጥ በነገራችን ላይ ማለት ነው። ጆክ ወላ ጆክ ወላ ምን እና ይኸው ይህንን የመስል እንጀራ ነው ያያችሁት። እውነት ያምራል በጣም። ይህ ራሱ የመጀመሪያ እንጀራ ሆኖ ያምራል። አንዳንዴ ሲያምረን ያው እንደ ኢትዮጵያም እንጀራ ባይ ላምሮት ማለት ነው። ሲያምራችሁ አትረክርከሽዋል ምናምን እንዳትሉኝ እሺ። እስኪ እንክፈተው። ይሄው ቤተሰብ ይቅርታ ማውጣው በእጅ ነው፣ ግን በጣም መጥበሻው ብሏል። ቀነስ ስላልክለት
እውነት ለመናገር የባለፈው በጣም ያምራል። ያው የዛሬውም ያምራል፣ ግን ትንሽ ገባ አድርጌዋለሁ ሳምሰው ማለት ነው። ትንሽ የባለፈው ግን ነጭ ነው። የዛሬው ያምራል። የዛሬው እውነት ለመናገር ግን በጣም ማለት ረጅም ሰዓት አምሽዋለሁ። ያኔ ዝም ብላችሁ ሞቅ ሞቅ አድርጉት እናንተ። የባለፈው እውነት ለመናገር በጣም ነው የሚያምረው። የዛሬውም ቆንጆ ነው፣ ግን ትንሽ ያው ገባ ስላለው ሲታመስ ማለት ነው። ቤተሰብ ታጠፈብኝ። ያው በእጄ ስለማወጣው ታጠፈብኝ፣ ይቅርታ። ጆክ ካላችሁ ደግሞ እናንተ ጋር በጣም አሪፍ ይሆናል ማለት ነው። ያው እኔ ጋር ብርጭቆ ነው ያለው። በብርጭቆ ከመጋገር ደግሞ እንደዚህ ማድረግ ይሻላል በብርጭቆ ከመጋገር ማለት ነው። እንደዚህ በጭልፋው ታረጉና በራሱ ይሽከረከራል። እና ደግሞ ጋዙን ማለት ነው መሀለኛው ላይ አድርጋችሁ እስከ መጨረሻው ክፈቱት። ጋዙን ይሄ መሀለኛው አለ አይደል ሲሊንደሩ ጋዙ ይሄ ከዛ አትቀንሱት። እስከ መጨረሻው ክፈቱ። ከዛ ያምራል በደንብ አይኑ ትክትክ ይላል ማለት ነው። ያኔ ጋዙ እስከ መጨረሻው ስትከፍቱት ማለት ነው ቤተሰብ። እና እንደዛ ነው። ያው እንደዚህ የሚያምር እንጀራ ጋግሬ ያለሁኝ እውነት ለመናገር ለአምሮታችን እንደዚህ እያደረግን ብንበላ አሪፍ ነው ላለሁኝ። እና ስታምሱ በጣም እንትን እንዳትሉት፣ በጣም የሆነ ሞቅ ነው። አሁን እኔ ባለፈው ምርጥ ነበር ነጭ። አሁን ግን ይሄ ትንሽ ቀየር አለ እንጂ እንጀራው የሚያምር ነው። ግንኙነት ለመናገር ይሄ ያያችሁት ነው። ጋዙን እንደዚህ እስከ መጨረሻው ክፈቱት፣ የመሀለኛው ማለት ነው። ማዞሪያ የሚያስፈልጋችሁ ነው። ራሱ በመጥበሻው ማዞር ነው አይደል? ቤተሰብ ማዞሪያ የማያስፈልግ መጥበሻው ራሱ ያሽከረክረዋል በራሱ ማለት ነው። ያው ግን ጆክ ምናምን ቢኖር አሪፍ ነው። ያው እኔ ጋር ጆክ ስለሌለ ያው ኑሮ በዘዴ ነው ቤተሰብ። ኑሮ በዘዴ ትላላችሁ። ያው የሚያምር እንጀራ ነው ወላሂ። ያው የባለፈው ይበልጣል ግን እውነት ለመናገር ይሄ ወጡ ራሱ እዚህ ጋር ያው ዛሬ ምሳ በዚህ መልኩ ነው። ኑ ምሳ እንብላ ብያለሁ ቤተሰብ። ኑ አብረን እንብላ። ግን በእጅ መውጣቱ ትንሽ ከባድ ነው ታውቃላችሁ። ያችሁት እና እንደዚህ እያደረጋችሁ ብሎ የኔ ወዶች ያምራል ሲበሉት። የኔ አሁን የባለፈው ስበላ ወላሂ እንጀራ ነው ያለኝ። የባለፈው በጣም ያምራል። እርግጥ የዛሬውም ያምራል፣ ግን ዱቄቱን በጣም አረር አድርጌዋለሁ ማለት ሳምስ ማለት ነው። ለዛ ነው ደበስ ያለው። አያችሁት? የማውጫው ነገር ግን አሳሳቢ ነገር ነው ትላላችሁ። ይሄው አሁን እየጨረስኩ ስለሆነ ማለት ነው። የመጨረሻ እንጎቻ ወፈር ይበል ትላላችሁ፣ ግን በጣም አወፈርኩት።
ቶሎ ጨርሼ ለመገላገል ነው። ስንፍና እኮ አለ ትላላችሁ። ሰው ለራሱ እንዴት ለራሱ ሰርቶ ለመብላት እንዴት ይሰንፋል? ቤተሰብ የእውነት አይኛ ሌላ ዜጋዎች እኮ ቢሆኑ እናቴ ለወዳቸው ሙተው ነው ለሊት ከእንቅልፋቸው ሲነሱ ነው። እኛ ግን ዋጋ የለንም። አያችሁት እንዴት አባቱ እንደሚያምር ትላላችሁ። ላይ ማሻአላ ማሻአላ ብያለሁኝ እኔ እና እንደዚህ እያደረጋችሁ እየሰራችሁ ብሎ ላለው የኔ ውድ እህቶች እና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ውዶቼ። እህታችሁ ነኝ ይላችኋለሁኝ። ይሄን በሚመስል መልኩ ዛሬ እንጀራ ጋግሬያለሁኝ እላችኋለሁኝ። እውነት ለመናገር ቁርስ አልበላሁም ዛሬ እንጀራ ጋግሬ ነው የምበላው ብዬ ይኸው እንጀራውም ደግሞ አላሳፈረኝም። አልሐምዱሊላህ በጣም የሚያምር እንጀራ ሆኗል ትላላችሁ። ያችሁት ዋው! አዚዛ ቅመሟ ትላላችሁ እና ራሴን እንደዚህ እያደረግኩ እንትን ካላልኩኝ እንዴ ራሴ ማሞገስ አለብኝ። አያችሁት ዋው ትላላችሁ። አሁን ደግሞ ጠብቁኝ፣ ምሳ አብረን እንበላለን። ይህ ውዶች በዚህ መልኩ እንብላ። ተፈደሉ ብያለሁኝ። ተፈደሉ። ምሳ ዛሬ ከኔ ጋር ናችሁ ብያለሁ። የኔ ወዶች፣ የኔ ቅመሞች፣ የኔ እንቁዎች፣ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ሰላም ሁኑልኝ። በጣም ውድድ አደረጋችኋለሁኝ የኔ ወዶች። በያላችሁበት ሰላማችሁ ብዝዝት ይበል። ክበሩልኝ።